ምንም ነገር ባደርግ ላንቺ አስቤ ነው። እሺ እኔ አንቺን ለማሳደግ ብዙ መከራ አይቻለሁ። ልጅነቴን፣ ጉልበቴን፣ እድሜን ሁሉ ጨርሼ አውቃለሁ። ማዬ ደግሞ ሁሉም ነገር ይስተካከላል። ጊዜ ስጪኝ፣ ሁሉም ነገር ነው ያስተካክሏለሁ። እሺ ሁሉንም ነገር እንደምታስተካክል እርግጠኛ ነኝ። እኔ ባንቺ ተማመናለሁ። እናቷ በጣም የቅርብ ወዳጄ ናት። ባለፈው ነው ከሷም ጋር ያስተዋወቀች። አንድ ላይ ግን የምትማሩ መሆኑን አላወቅኩም ነበረ። እሳቸው በአንቺ እድሜ ክልል የሚሆን ልጅ አላቸው። እናንተ ትምህርት ቤት ነው የሚማረው። አውቃለሁ። በጣም ጥሩ፣ በደንብ ተግባቢው። ቤታችንን እንደምታውቂው በጣም ብዙ ባዶ ክፍሎች አሉት። ከኛ ጋር ብትኖሪ በጣም ደስ የሚለው። አይ እንደሱ እንኳን አይሆንም። እየተመላለስኩም አልቻልኩም። መቼም አንተ አንድ ሴትን ከአንድ ሳምንት የዘለለ ግንኙነት ውስጥ አትፈልጋትም አይደል? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ሰዎች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑ ተስፋ እያደረኩኝ ቪዲዮን ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እስካሁን ያሰማችሁ በክፍል 10 ጨረፍታውን ነበረ። ክፍል 11 ምን ሊሆን ይችላል የሚለውን እረፍ እያደረግን እያየን እንፈተፈታለን። አብራችሁ ታለቀ ጽጌረዳ እሷ መጸዳጃ ቤት ገብታ ነው እንዴ? እኔ ደግሞ ድንገት አንቺ ጋር የደወልኩ መስሎኝ ስልኬን እያየሁት ነበር። ለምንድን ነው ለእኔ ተሳስተ የምትደውል መሰለ? ወይስ ልደውል አስበህ ነበር? አረ በጭራሽ እንደዛ አይደለም። ግን ያው ለጽጌረዳ ስደውል አንቺ ታነሻለሽ ብዬ አላሰብኩም ነበር። እንዴ ለምን አላነሳው? ይልቅ በኋላ ብዙ የምናወራቸው ነገሮች አሉ። በእኔ ስልክ ደውልልኝ። በነገራችን ላይ እኔም ለወራሽ ፈልጋቸው ነገሮች አሉ። ለማንኛውም ነገር እንገናኝ። አንተ ደግሞ አወራሻለሁ ብለህ ምን ልብ ማጓጓት ነው? በመከራ በግድ ቅረበኝ ማለት አይቻልም። ወንድ ልጅ ወዶ ሲቀርብሽ እንጂ አንቺ ልውደድህ ልቅረብ ስትዩ አናትሽ ወጥ ነው የሚሰራው። ቆፍጠን በይ፣ ቆፍጠን በይ። የሀብታም ልጅ ስለሆንሽ አትፈቀሪም፣ ቆንጆ ስለሆንሽ አትፈቀሪም። ዋናው ልብ ነው። ልብ ተግባር ነው። አንቺ ተንኮለኛ እንደሆንሽ ተረድቶሻል። ስለዚህ አንቺ ተንኮለኛ ሆነሽ እሱንም የተንኮለኛ ተባባሪ ያድርገሽዋል። ስለዚህ አይፈልግሽም ሴትዮ። በል በራሴ ስልክ ደውልልኝና በደንብ እናወራለን። ዛሬ በጣም አድካሚ ቀን ስላሳለፍኩኝ ማውራት አልችልም። ነገ ተገናኝተን እንነጋገራለን። አንተ ቆይ ምን ሆነሃል? ደውልልኝ እፈልጋለሁ እያልኩ አይደል እንዴ? ደውልልኝ እናወራለን። አንቺ እያዘዝሽኝ ነው እንዴ? አይ ማዘዝ አይደለም፣ ያው እኔ እናንተ ጓደኛሞች ስለሆነን ዝም ብዬ ነው። አዎ እኔ ማንም ሰው ሲያዘኝ ደስ አይልም። ሳት ጋሽ የሆነ ነገሩን ልትለኝ ነው ብዬ ልቤ ስቅል አለ። እንዴ አንቺ አሁንም ስለ ጋሼ ነው የምታስቢው ማለት ነው? አዋ እንዴ ሌላ ስለምን ላስብ እችላለሁ? ይገርማል። አባትሽን በጣም ነው የምትወጂው ማለት ነው? አይ አባቴን አልወደውም፣ ግን አልጠላውም ማለት አልገባኝም። አንድ ሰው ለመውደድም ለመጥላትም ምክንያት ያስፈልጋል አይደል? እሱስ ልክ ብለሻል። እና ታዲያ አንቺ አባትሽን አታውቂውም ማለት ነው? አዎ አባቴ እናቴ እኔ እንዳረገዘች ስትነግረው ነው ጥሏት የጠፋው። እና ታዲያ አባትሽ ጥሎሽ እንደሄደ ካወቅሽ? ይሄ የብዙ ወንዶች ባህሪ ነው። ካረገዘች በኋላ ሴት ልጅ ትተው ጥፍት ማለት ይወዳሉ። የዛሬ ልጆችም አንዴ በምኑ እየጣሉ አንዴ በሆስፒታሉ አንዴ በጫካ አንዴ በጎዳና የሚጥሉት እንጥጥ ትሉና ራሳቸው መሰብሰብ አቅቷቸው ከዛም በኋላ እጅሬ ወይ አስወርጅ ይልሻል ወይ ደግሞ ምንድነው ስሙ ወልደሽ የራስሽ ጉዳይ ይልሻል። ስለዚህ አማራጭሽ ወይ ወልዶ መጣል ነው ወይ ማስወረድ። ይሄንን አይነት ነገር ከምታረጉ ወጣቶች ፈጣሪ ልቦና ይስጣችሁ፣ ተቆጠቡ፣ ከዝሙት ራቁ። ለምንድን ነው ያልጠላሽው? የነበረበትን ሁኔታ ማን ያውቃል? እሱን መጥቶ እስካላስረዳኝ ድረስ እኮ ምንም ማወቅ አልችልም። እናትሽን ጥሏት መጥፋቱ በቂ ምክንያት አይደለም? ለእናቴ አዎ፣ በዛ ሰዓት እሷን ጥሏት መጥፋቱ ለእሷ በቂ ምክንያት ነው እሱን ለመጥላት። ለእኔ ግን እንደዛ አይደለም። ማለት ለእናቴ የባልነትና የልጅ አባት የመሆንን ክብር ስላላሳያት እና ደግሞ ለእሷም ክብር ስላልሰጣት ልጠላው ትችላለች። ለእኔ ግን ለእኔ በቂ አባት ላለመሆኑ ምክንያት ካልሰጠኝ ድረስ ልጠላው አልችልም እኮ። ለምሳሌ ምን አይነት ምክንያት? ማለቴ ፈርቶ ከነበር፣ ለምሳሌ የሰው ምላስ ወይም ደግሞ እናቴን በማስረገዙ አፍሮ ከነበር ልጠላው እችላለሁ። በጣም ይገርማል። እንደዚህ ታስቢያለሽ ብዬ አልጠበቅኩም ነበር። ሻይ መጠጣት በዚህ ልክ ደስተኛ ያደርግሻል ብዬ አላሰብኩም ነበር።
እውነት ለመናገር ሻይ ይጣፍጣል። ግን ምን ሻይ ስለጠጣሁ ብቻ አይደለም ደስተኛ ሆንኩት። እና ምንድነው? አንደኛው የሴሚስተር ፈተናዬን እወድቃለሁ ብዬ በጣም ፈርቼ ነበር፣ ግን በሚያስገርም ሁኔታ በጣም በአሪፍ ሁኔታ ነው ያለፍኩት። እና ደግሞ ሌሎችም ችግሮች ቀለል ስላሉልኝ ነው ደስ ያለኝ። በጣም ደስ ይላል። እሺ በቃ አሁን ጊዜ አንግደል፣ ስለ ስራው ንገረኛ። ስራው ምን መሰለሽ? ከውጭ የመጡ የማዕድን ተመራማሪዎች አሉ። ለነሱ ቋንቋ ማስተርጎም እንዲሁም ደግሞ አንዳንድ ቴክኒካል ስራዎችን ማገዝ ነው። እንዴ አንዳንዴ በህይወታችን መጡ ሰዎች በጥሩም በመጥፎ መንገድ ይመጣሉ። ይሄ ሰው ወደ ህይወቷ ሲገባ በጣም ጥሩ ነገር ያለው ነው የሚመስለው። አይዶ ነው መጨረሻ ምን ሊሆን ይችላል የምናየው። ግን ስለማ እርግጠኛ ነህ ግን ላይ ስራ ብቻ ይከፍሉኛል? በእርግጥ ብሩ ለነሱ ትንሽ ነው፣ ለኛ ሲመነዘር ነው ብዙ የሚሆነው። ኦኬ በዶላር ነው እንደሚከፍሉኝ? አዎ። ስንት ማለት ነው? $1500 አካባቢ ነው። ለነሱ በጣም ትንሽ ነው፣ ለአንቺ ግን ወደኛ ሲመነዘር እንዴ በጣም ብዙ ነው እንጂ። ስለዚህ ነገውኑ ስራውን እንደዚህ አይነት ነገር ከገጠማችሁ ጠርጥሩ የምር። በዚህ ምክንያት እኔም የሆነ ጊዜ ማውራው ታሪክ ይኖረኛል። ሰዎች ቀርበዋችሁ ምን ያክል ወይ ወንጀል ውስጥ ወይ ደግሞ ወዳ ውስጥ ወይ ደግሞ የራሳችሁን ገንዘብ እንደሚያሳጣችሁ መጠርጠር አለባችሁ። አሁን ላይም ብዙ የኦንላይን ስራ ያለ እንደዚህ ትሰራላችሁ እያሉ ገንዘባችሁ የሚበዘብዙ አሉና ተጠንቀቁ። ከአንድም ሁለቴ እኔ ስለተበላሁኝ ሌሎችም እንዲጠነቀቁ ስለምፈልግ ነው። እና ሰተት እያለ መጀመር ማዬ አንቺ ምን እኔ ላንቺ መናገር የምፈልገው ነገር አለ። እንዴ የሆንሽው ነገር አለ እንዴ? ምንድነው? ከሰው ተጣልተሻል? እኔ ባንቺ ሀሳብ ተስማምቻለሁ። በእኔ በየትኛው ሀሳብ? የመስፍንን ልጅ ማግባት እፈልጋለሁ። ምን? አዎ ማዬ፣ እሱን ለማግባት መክፈል ያለብኝን ነገር በሙሉ ከፍላለሁ። ጎበስ፣ አሁን ገና የእናትሽ አይነት ውሳኔ ወሰንሽ። ይኸውልሽ ማዬ፣ እኔ ነብዩን መጀመሪያም ቢሆን አውቀው ነበር። ከዛ ደግሞ ይሄንን ስሰማ በጣም ደስ አለኝ። እንዴ ነብዩን ታውቂዋለሽ? አዎ፣ አንድ ትምህርት ቤት ነው የምንማረው። በጣም ጥሩ። ግን ደግሞ ሌላ አንድ ያልነገርኩሽ ነገር አለ። ምንድን ነው? የማይሆን ነገር አድርገሽ እንዳይሆን። አይ የማይሆን ነገር እኮ አላደረግኩም ማዬ። ግን ይኸውልሽ ከነብዩ ጋር ትንሽም ቢሆን ተቀራርበናል። ትላንትና አባቱ ታሞ እቤቱ ሄጄ ጠይቄው ነበር። እንዴ እና ታዲያ ይሄ እኮ በጣም ጥሩ ነገር ነው። ግን ደግሞ ነብዩና ጽጌረዳ ተቀራርበዋል። እነሱ ቤት በቤት ሰራተኝነት ተቀጥራለች። ተቀራርበዋል? አዎ ማዬ፣ ሌሊቱን ሙሉ ስልክ ሲያወሩ ነው የሚያድሩት። እሷና እናቷ መጀመሪያ ነበር አስወጪ ስልሽ ማስወጣት የነበረብሽ። አሁን ግን ነገሩ ሁሉ ተጣጥፏል። እንዴት እንደሚሆን አላውቅም። እኔ ግን ለዚህ ጉዳይ ነፍሴን እስከ መስጠት ድረስ ደርሳለሁ። ማድረግ ያለብኝን ነገር በሙሉ አደርጋለሁ። ችግር የለውም። አንቺ ብቻ ዝግጁ ሁኚ። ይሄ ተንኮል እናትና ልጅ አንድ አይነት ባልና ሚስት ከአንድ ባህር ይቀዳል ነበር ሲባል የምሰማው። እናትና ልጅ ከአንድ ባህር ይቀዳል። ሁለቱም ተንኮለኞች፣ በሀብታቸው የሚያስቡት በጭንቅላታቸው አያስቡ። ነገር አያሳስብ። ለፉ ልጅ ግን ይሄን ጡታሽን ተይኝ ብልሽ እምቢ አልሽኝ አይደለም? ልምድ ሆኖብኝ እኮ ነው። በጣም ይቅርታ ጋሽ፣ ያስተካክላል። አይ የምን ይቅርታ ነው? ቀስ እያልሽ ትተይዋለሽ። ነይ እስቲ ቁጭ በይና እንጨዋወት የኔ ልጅ። አይ አሁን ሂጅ ምግብ ልስራሉት። ነብዩ አለ እንዴ ቤት? አለ፣ ክፍሉ ሻወር እየወሰደ መሰለኝ። እሺ በቃ አሁን ምግብ ልስራ። ይኸውልሽ ጽጌረዳ፣ አትጣደፊ፣ ግድ የለም ቀስ ብሎ ይደርሳል። ቁጭ በይና እንጨዋወት እስቲ። አይ ችግር የለም ምግብ ልስራና ሽማግሌ በጣም አይጣልባት። እስኩን ጠብቅ። ምን ነው አፈጠጥክ? አይ ድንገት ሀሳቤ ላይ የሆነ ነገር ትዝ አለኝና ለዛ ነው። ምን ነው የሞናሊዛ ስዕል ትዝ አለህ እንዴ? አይ እንደዛ እንኳን አይደለም። እንዴ ምንድን ነው ንገረኝ። ምንም አይደለም፣ በቃ ተይው። መጀመሪያውኑ እንደዛ ብሎ አለመናገር ነው። አሁን ግን እየሰማሁህ ነው፣ ተናገር። ይኸውልሽ ለአንቺ አንድ የሚሆን ስራ ነበርና እሱን ልነግርሽ አሰብኩኝና ግን ደግሞ አንቺ ለምን ብለሽ ያን ስራ ትሰሪዋለሽ ብዬ አሰብኩና ተውኩት። በእርግጥ ትክክል ነህ። እኔ ስራ ምን ያደርግልኛል ብለህ ነው? ለምን ብዬ እሰራለሁ? ስራው እንኳን ለእንዳንቺ አይነት ሴት የሚሆን ስራ ነው። ማለቴ እንዳንቺ እኩልና ዘናጭ መሆን ነው የሚጠበቅብሽ። ሌላው አልፎ አልፎ ደግሞ እኔ ልጆቻቸውን አስጠናላቸዋለሁ። በዛ ምክንያት ነው ላውጡት አልኩት። ኦኬ ጥሩ። እኔ እንኳን አልፈልግም፣ ያው እንደነገርኩ ነው። ምናልባት ሌላ ሰው የሚፈልግ ያችን የመሰለች ምስኪን ልጅ እዚህ ማጥ ውስጥ ከመገባ አንቺ ብትገቢና ማጥን መከራን ብትቀምሹ ጥሩ ነበረ።
ልጅቷ ተደራረበባት ጽጌ ካለ ግን አሳውቅሃለሁ። አሁን እንሂድ በቃ። ምን እንደሆነ ወደፊት ታዩታላችሁ። አቤት ማማ ምን ነው እንደሚሆነው የልብስ ነው ቲሸርት ነው ቀሚስ ነው ቁምጣ ነው ምን ነው የለበሱት? ምን ጉድ ነው? ፓንት ነው ምንድን ነው የሚባለው? ሰላም፣ እንዴት ዋልኩልሽ? ሰላም፣ እንዴት ናችሁ? አለን እግዚአብሔር ይመስገን። አቶ በነገራችን አባዬ ክፍል እንግዳ መጡ። ስለዚህ ቡና ወይም ሻይ አፊ። እሺ። እና ደግሞ ሻወር ወስጄ ወደ ክላስ ስለሚል ለምን አብረን አንሄድም? እሺ፣ ደስ ይለኛል። በቃ አንቺም ሻዩን አፊ፣ እኔም ሻወር ልብስ ጨርሳ አፈላለሁ። ሻወር ሊወስድ ነው፣ እሷም ሻይ ልታፈላ ነው የመጣው። ማን እንደሆነ ደግሞ አይታችኋል። የእሷ እናትና አሰሪዋ ናቸው የመጡት። ይገናኙ ይሆን አይገናኙ ይሆን? በክፍል 12 እስከምንገናኝ ትናፍቁኛላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። መልካም ጊዜ። ቻው ቻው።